በደቡብ ወሎ ወረባቦ ላይ የህወሓት ታጣቂዎች ከፍተኛ ጉዳት እንደደረሰባቸውና ከመደምሰስ የተረፉት ኃይሎች መሸሻቸው ተገለጸ። ከሰሜን ወሎ የተለያዩ አካባቢዎች የሚደርስበትን የመልሶ ማጥቃት እንቅስቃሴ በመሸሽ በተለይም ወደ ደቡብ ወሎ ለመሻገርና ኮምቦልቻና ደሴን ለመቆጣጠር በማለም ሰሞኑን የተለያዩ ውጊያዎችን ሲያካሄድ የቆየው የህወሓት ወራሪ ኃይል ከሚሌ ወንዝ ተሻግሮ ወረባቦ ቀበሌ 18 ባሪንጎ የገባው ተቆርጦ የቀረው የህወሓት ኃይል በከፍተኛ ደረጃ በመከላከያ ሰራዊት በአማራ ልዩ ኃይልና የአካባቢው ሚሊሻ የወረባቦ ወጣቶች የተቀናጀ ትግል በወታደራዊ ቋንቋ ከፍተኛ ሊባል የሚችል ውድቀት እንደደረሰበት ተገለጸ። ከተደመሰሱት የተረፉት መሸሻቸው ተገልጿል። የወረባቦ ወረዳ አስተዳደር የህዝብና ደህንነት ጽህፈት ቤት ኃላፊ አቶ መሐመድ ሰይድ ማምሻው እንዳስታወቁት ተንቀጭቅጭ ወደ ወረዳው ገብቶ የነበረው ቡድን በመከላከያ በአማራ ልዩ ኃይልና ሚሊሻ አባላትና በማህበረሰብ መደምሰሱን ገልጸዋል። ጁንታው ወረዳውን ለቆ መሸሹን የገለጹት ኃላፊው የጸጥታ ኃይሉ በገባበት እየተከተለ እየቀረበው መሆኑን ገልጸዋል። በየትኛውም በኩል ማምለጫ የሌለው የጁንታ ኃይል አማራጩ መደምሰስ ብቻ መሆኑን አቶ መሐመድ የተናገሩ ሲሆን ወጣቶች በግንባር ለሚገኘው የጸጥታ ኃይል ከኋላ ደጀን በመሆን ከከተማው ማህበረሰብ ምግብ በማሰባሰብ ግንባር በማድረስ ለሰራዊቱ ያላቸውን ደጀነት በተግባር ማሳየታቸውን በምስጋና የሀብሩ ወረዳ ኮሚኒኬሽን ዛሬ በወረባቦ ከአሸባሪ ህወሓት ታጣቂዎች ጋር ጦርነት ላይ ለነበረው ኃይል ከፍተኛ አስተዋጽኦ ያደረጉትን ወጣቶች በይፋ ያመሰገነ ሲሆን የወረባቦ ወረዳ ከሰሜን ወሎ ዞን አጎራባች በሆነው 018 ቀበሌ በሚሌ ወንዝ አጎራባች ጎጥ የገባውን የጠላት ኃይል ለመፋለም ወደ ቦታው ለሄደው የጸጥታ ኃይል ጀግኖቹ የወረባቦ ወረዳ ወጣቶች እየሰራችሁ ያላችሁት ስራ ያስመሰግናችኋል፣ ክብር ለእናንተ ነው በማለት የወረባቦ ወረዳ መንግስት ኮሚኒኬሽን ኃላፊ አቶ ሳዳም ሽመልስ ገልጸዋል። በአቶ ሳዳም ገለጻ ከሰሜን ወሎ ዞን በሚሌ በኩል በ018 ቀበሌ የሚሌ ወንዝ በኩል ባለ ጎጥ ወደ ወረዳችን ለመውረር የመጣውን የጠላት ኃይል የወረዳ አመራሮች ከመከላከያ ሰራዊት ከአማራ ልዩ ኃይልና ከሚሊሻ ጋር በመተባበር በግንባር ከጠላት ኃይል ጋር በሚደረገው ፊልሚያ የወረዳቸውን ወጣቶችና በከፍተኛ ወኔ ተነሳሽነት ያላቸውን መሳሪያ በመያዝ በጦር ግንባር ድረስ በመግባት የጠላትን ኃይል መፋለማቸውን በምስጋና አንስተዋል። ይህ በእንዲህ እንዳለ በዛሬ ወረባቦ ትግል ላይ የደቡብ ጎንደር አመራሮችና የወረባቦ ወረዳ አስተዳደሮች ከዚህ ቀደም በሌሎች አካባቢዎች እንደታየው አንዳንድ ጥለው እንደሚሄዱ አመራሮች ሳይሆን እስከ ግንባር ድረስ በመምጣት ህዝቡና ታጣቂውን በማስተባበር የፈጸሙት ተግባር የሚያስመሰግናቸው መሆኑን ማምሻውን ከአካባቢው የሚወጣው ተጨማሪ መረጃ ይገልጻል። ይህ በእንዲህ እንዳለ የመከላከያ ሰራዊት በህወሓት ለጥቂት ቀናት ቁጥጥር ስር የነበረውን የወልዲያ ከተማ ሙሉ ለሙሉ ማምሻውን ተቆጣጥሮ በከተማ ውስጥ ራሳቸውን ለውጠው ከህብረተሰቡ ጋር ተቀላቅለዋል የተባሉ የህወሓት ታጣቂዎችን ከሸሹትና ከተደመሰሱት የተረፉትን አሰሳ መጀመሩና ለእነሱ በሰርጎ ገብነት ሲያገለግሉ ከነበሩ መካከል አንዳንዶቹ እርምጃ እንደተወሰደባቸው የቀሩት የሸሹም እንዳሉ ታውቋል። ህወሓት በሱዳን ሲያሰለጥን የነበረውን ጦር አንቀሳቅሶ የሰነዘረው ጥቃት መክሸፉ ተገለጸ። ዓለም አቀፉ የስደተኛ ተቋም ዩኤንኤችሲአር የህወሓት ወታደሮችን በስደተኝነት ስም ሲቀልብ እንደነበር ተገልጿል። የመከላከያ ሰራዊቱ የአማራ ልዩ ኃይል ከዚህ ቀደም የወሰዱትን እርምጃ ተከትሎ ከኢትዮጵያ ሸሽተው በሱዳን ሲሰለጥኑ የቆዩ የአሸባሪ የህወሓት ታጣቂዎችና በህወሓት የሚደገፈው የቅማንት ኮሚቴ ታጣቂዎች በጋራ ዛሬ በአራት አቅጣጫ በሽንፋ የሰነዘሩትን ጥቃት መከላከያ ሰራዊቱ የአማራ ልዩ ኃይልና ሚሊሻ በተቀናጀ መንገድ በሶስት አቅጣጫ መደምሰሳቸውና በቀረው አንድ አቅጣጫም ተመሳሳይ እርምጃ ለመውሰድ የመልሶ ማጥቃት እርምጃው እየተወሰደ መሆኑ ተገልጿል። ላለፉት 10 ወራት በአካባቢው ተመሳሳይ ጥቃት ለመሰንዘር ተደጋጋሚ ሙከራ አድርጎ ያልተሳካለት የአሸባሪ የህወሓት ታጣቂ ቡድን ከሱዳን ተንቀሳቅሶ ዛሬ ጠዋት ከ12 ሰዓት ጀምሮ ሽንፋን በአራት አቅጣጫ በኩል በመክበብ ጦርነት የከፈተ ቢሆንም የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ደሳለኝ ጣሰው እንዳሉት በሁሉም ግንባሮች በአካባቢው የጥምር ጦር አባላት ተገቢውን እርምጃ የተወሰደበት ሲሆን በሶስት አቅጣጫ ሙሉ ለሙሉ ተደምስሷል ብለዋል። በጦርነቱ የጠላትን ጦር በማገዝና በመምራት የአሸባሪውና ተስፋፊው የትህነግ ቡድን ሌላኛው ሴል ህዋስ የሆነው ጽንፈኛው የቅማንት ታጣቂ ቡድን እንዳለበት የገለጹት ዋና አስተዳዳሪው የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይል፣ ሚሊሻ፣ ፋኖና የአካባቢው ወጣቶች በተደራጀ ሁኔታ ምላሽ መስጠታቸውን ገልጸዋል። ጥቂት የጽንፈኛ የቅማንት ታጣቂ ቡድን አባላት በርካታውንና ሰላማዊውን የቅማንት ህዝብ እንደማይወክሉ የገለጹት አቶ ደሳለኝ በጦርነት ውስጥ የወገን ጦር በመቀላቀል እየተዋጉ ላሉና መረጃ በመስጠት ለሚተባበሩ የቅማንት ማህበረሰብ አባላት ምስጋናቸውንም አቅርበዋል። በቲያ በኩል ሽንፋንና ቱመትን ተከትሎ በአራት አቅጣጫ ከመጣው የጠላት ኃይል በሶስቱ አቅጣጫ የመጣው ቡድን ተደምስሶ ምርኮኛና ምርኮ እየተሰበሰበ የሚገኝ መሆኑን የጠቀሱ ሲሆን በአንድ አቅጣጫ የቀረው የጠላት ኃይልም በተባበረ መንገድ የመልሶ ማጥቃት እርምጃ እየተወሰደበት መሆኑ ታውቋል። ይህ በእንዲህ እንዳለ ዛሬ ጥቃት ከሰነዘሩት መካከል በሱዳን በስደተኝነት ስም ተመዝግበው
በዓለም አቀፉ የስደተኛ ድርጅት ዩኤንኤችሲአር ድጋፍ የሚደረግላቸው የህወሓት ታጣቂዎች መካከል የተወሰኑት የተደመሰሱ ሲሆን ከተደመሰሱት መካከል መረጃ የተገኘባቸው እንዳሉ ታውቋል። ይህን ተከትሎ መንግስት በዓለም አቀፉ ተቋማት በኩል የህወሓት ታጣቂዎች በሱዳን እየሰለጠኑ በቀለብ በኩል እነሱ ትብብር ማድረጋቸውን የሚያሳየውን ይህን መረጃ በእነሱ በኩል በስደተኛ ሽፋን ሲንቀሳቀሱ መቆየታቸውን የሚያሳየውን ይህን መረጃ መንግስት በአግባቡ አደራጅቶ እርምጃ ሊወስድ ይገባል የሚል ጥያቄ መቅረብ ጀምሯል። በሱዳን የሚገኙ የህወሓት ስደተኞች ወታደራዊ ስልጠና ሲወስዱ መቆየታቸውና በተባበሩት መንግስታት ድርጅት በስደተኛ ስም ተንቀሳቅሰው ቀለብ ከዓለም አቀፉ ማህበረሰብ ወታደራዊ ስልጠና ከህወሓትና የሱዳን መንግስት እየተሰጣቸው መሆኑን ከዚህ ቀደም ተደጋግሞ መዘገቡ ይታወሳል። የአሜሪካ ተራድኦ ድርጅት ዩኤስኤድ ዋና ዳይሬክተር ሳማንታ ፓወር በሱዳን ቆይታቸው ወቅት ይህንን የህወሓት ስደተኞች ያሉበትን ጣቢያ መጎብኘታቸው ይታወሳል። ይህ በእንዲህ እንዳለ የቅማንት ኮሚቴ ለሚባለው ታጣቂ ቡድንና በቅማንት ስም ለሚንቀሳቀሰው ቅማንት ዴሞክራሲያዊ ፓርቲ ህወሓት ከአማራ ህዝብ ጋር ለሚያደርገው ጦርነት ከ92 ሚሊዮን ብር በላይ ጥሬ ገንዘብና 605 ክላሽንኮቭ 4 የቡድን መሳሪያዎችን 5272 ቦምቦችና ሌሎችን በርካታ የጦር መሳሪያዎች አስታጥቆ ይንቀሳቀስ እንደነበር የአቃቢ ህግ ማስረጃ የተጠናከረ ሲሆን ይህንኑ ማስረጃ በአገር ወዳድ ኢትዮጵያውያን ሾልኮ እንደደረሰው የምጣኔ ሀብት ተመራማሪና የመብት ተሟጋጅ አቻምየለህ ታምሩ በማስረጃ አስደግፎ ይፋ አድርጓል።